ወጣት አርሶ አደሮች አሁን እኛ ወጣቶች ነን። ይሄንን ሰርተን ለመለወጥ ነው እየሰራን ያለ ነው እና ይሄንን ስንሰራ እቅድ አውጥተን ነው የምንሰራው። ስንሰራ በፕሮግራም ነው የምንሰራው። ዛሬ ነገ ከዋሉ ነገ እነሱ ጋር ነው ከነገ ወዲያ ደግሞ አንዱ ጋር እንደዛ እያለ ስራውን እየቀጠለን ነው ያለ ነው። ስራውን ደግሞ በአሪፍ ሁኔታ አሁን ተከላውን እየጨረሰን ነው። ግማሹ ደግሞ ኩትኳቶ ገብቷል። እንኩት ዳፍ ዩሪያ እየጨመረን እየሰራን ነው ያለ ነው። ስራው ግን ደስ የሚለኝ አንድ ለሶስት ሆነን አሁን እኛ ሰው አተን ሶስታችን እየሰራን ነው። ሶስታችን ስንሰራ በትብብር ነው የምንሰራው፣ በመተሳሰብ እንደ ደጎ ሳይሆን እኛ እየሰራን ያለ ነው። በቃ እንደ ቤተሰባዊነት ሁኔታ ነው እየሰራን ያለ ነው። ሲደብረን ቁጭ ብለን እየተጫወተን ስንሰራ ደግሞ አብረን እየተቀላለደን እየተጫወተን ነው እየሰራን ያለ ነው። ከአንድ አመት በኋላ ደግሞ እግዚአብሔር ካለ ሰፋ አድርገን ስራችን አስፋፍተን ለመስራት እያሰበን ነው። ቀጣይ አመት ያው የራሳችን ነገር ይዘን በጥሩ ነገር ለመገናኘት እያሰበን ነው። ዛሬ ነገ እየዋሉ ነው። ያው የኔ ነው ማሳችን ውስጥ እየተከለን ነው ያለው። ስራው ግን ደስ የሚለው ነገር ብራቮ ደስ ይላል። ስራዎቹን ደስ ይላል። ላምፓርድ ኃይላችሁ ይሰጠው እና ያው እየሰራን ነው። እግዚአብሔር ይመስገን ጊዜውም ጥሩ ነው።